ጳውሎስ መልእክት ወደ ቆሮንቶስ ሰዎች መጀመሪያዊቱ ምዕራፍ 11 ከቁጥር 25 ላይ የሚናገር ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሥጋና ደሙ ባስተማረበት የመጽሐፍ ቅዱስ ክፍል በዚህ በዮሐንስ ወንጌል ምዕራፍ 6 ከቁጥር 50 የወረደ ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለምን ኃጢአት ሊያስተሰርይ ወደዚች ምድር የመጣው እኛን በሥጋና ደሙ ዋጅቶ እንዲሁም ደግሞ የዘላለም ሕይወትን የምናገኝበትን ጥምቀትን የመሰረተልን ለእኛ ለምእመናን በክርስቶስ ክርስቲያን ለተሰኘን ሰዎች ነው። በዚህ በዮሐንስ ወንጌል ምዕራፍ 6:41 ላይ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ ብዙ ሰዎች ያንጎራጉሩበት፣ እንዲሁም ደግሞ በዚሁ ምዕራፍ ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል ብሎ የተናገረው ቃል እኛም በዚህ ሰዓት በቅድስት ቤተ ክርስቲያን መጥተን ተዘጋጅተን ስንመጣ ሁል ጊዜ ቅዳሴውን ለማስቀደስ ብቻም ሳይሆን ጸሎትና መስዋዕት ለማቅረብ ብቻም ሳይሆን አስራት